ቦስተን ፎክስቦሮ ስታዲዮ ማሳቹሴትስ ቦስተን ስቴዲየም እንግዲህ 64148 ተመልካች በሚይዘው ስቴዲየም ዛሬ ፈረንሳይ ከሞሮኮ ጋር የምታደርገው ጨዋታ በጣም የሚጠበቀው ጨዋታ በእኛ በኢትዮጵያውያን አቆጣጠር ከምሽቱ 5 ሰዓት ጀምሮ ይደረጋል። በእነሱ በአውሮፓውያን አቆጣጠር 11 ሰዓት ነው። ይህን ጨዋታ ሞሮኮ ካሸነፈች እንግዲህ በአፍሪካ ታሪክ የመጀመሪያ ቡድን ትሆናለች። ፈረንሳይም ካሸነፈች ወደ ዓለም ዋንጫ እንግዲህ በድጋሚ ወደ ፋይናል እየገሰገሰች የምታደርገውን ጉዞ ያጠናክራታል። ይህ ጨዋታ እንግዲህ በጣም ይጠበቃል። የቡድን አጋሩ ኪሊያን ኤምባፔ እና አሽራፍ ሀኪሚ የሚያደርጉት በተጋጣሚ ቡድን ሆነው የሚገጥሙት ጨዋታ ነው። ይህ ጨዋታ ከ5 ሰዓት ጀምሮ በጣም እንግዲህ ሁሉም ሰው መከታተል ያለበት ጨዋታ ነው። በስታዲዮ ቦስተን ስቴዲየም እንግዲህ ፎክስቦሮ ዋናው ስሙ ጊሌት ስቴዲየም ነው የሚባለው። በፊፋ እንግዲህ ሕግ መሰረት ስሙ ተቀይሮ ቦስተን ስቴዲየም ተብሎ እንዲጠራ ነው የተደረገው። ይህ ስቴዲየም 64148 ተመልካች ነው የሚይዘው። እንግዲህ የተሻለ ስቴዲየም በጣም አስደማሚ ሁሉም ቁሳቁስ የተሟላለት እና ቅንጡ ስቴዲየም ነው። የዚህ ስቴዲየም ላይ ፈረንሳይ ከሞሮኮ ጋር ዛሬ 5 ሰዓት ላይ ትጫወታለች። ኪሊያን ኤምባፔ ቨርስስ አሽራፍ ሀኪሚ። ጨዋታውን ማን ያሸንፋል? ኮሜንት ሴክሽን ላይ ግምታችሁን አስቀምጡ። ቪቫ ሞሮኮ! ሞሮኮን እንደግፋታለን። የአፍሪካ ጀግና ክለብ ናት፣ አይምን ቲም ናት፣ ቡድን ናት። ፈረንሳይም ካሸነፈች ያን ያህል አይከፋንም። እንግዲህ ፈረንሳይ እንድታሸንፍ ወይም ደግሞ ሞሮኮ ብታሸንፍም ለእኛ ኖርማል ነው። ግን ያው ሞሮኮ ብታሸንፍ ለእኛ ለአፍሪካውያን ጥሩ ነው። ምክንያቱም አፍሪካ ውስጥ እንግዲህ ይሄ የበላይነት የበታችነት አውሮፓውያን ምዕራባውያን እኛ እንግዲህ አፍሪካውያኖች እግር ኳስን አያውቁትም ወይም ደግሞ ኪሎታቸው በጣም ያነሰ ብሎ ስለሚያምኑ የእኛ አፍሪካ ቡድን የሆነች ሞሮኮ ብታሸንፍ የተሻለ ነው የሚሆነው እና ቦስተን ስቴዲየም ከምሽቱ 5 ሰዓት ላይ ስታዲዮ ፎክስቦሮ ማሳቹሴትስ ስቴዲየም ሞሮኮ ከፈረንሳይ ጋር የምታደርገውን ጨዋታ ማን ያሸንፋል? ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አሽራፍ ሀኪሚ ቨርስስ ኪሊያን ኤምባፔ። እንግዲህ ድል በደንብ ለተጫወተው ቪቫ ሞሮኮ። ባይ ባይ።